አቶ እስክንድር አጸደን ይሄ ቤት እየተበጠበጠና ሰላሙን ያጣው በአንቺ ምክንያት ነው። ስለዚህ ይህን ቤት ለቀሽ እንድትወጪ እፈልጋለሁ። ከዚህ በኋላ ዓይንሽን ማየት አልፈልግም ብለው አስጠነቀቋት። ሜርሲም ደግሞ አክስቴ ከዚህ ቤት አትወጣም በማለት ከአባቷ ጋር ትልቅ ግብግብ ፈጠረች። ሀብልን ከእስር ቤት አስወጣታለሁ በማለት ቆርጦ ተንስቷል። ነገር ግን ቤት ውስጥ የተፈጠረው ነገር እዝራ ይህንን ነገር እንዳያደርግ ትልቅ እንቅፋት እየሆነበት ይገኛል ማለት ነው። የእዝራና የሀብል አስተዳደጋቸው በጣም ልባቸውን እየሰበረ እና ያሳዘናቸው። ይህን ቪዲዮ ላይክ እንደዚሁም ኮሜንት ላይ ልብ ቅርጽ በማድረግ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኖ እዝራና ሀብል እንግዲህ ያደጉበት መንገድ አንድ አይነት ስለሆነ እዝራም ሀብልን በመረዳትና ሀብል የህይወት ታሪኳንና ምንን እውነተኛ እናቷ እንዳልሆነችና ስታሰቃያት እንዳሳደገቻት ስትነግረው እዝራም የራሱም የህይወት ታሪክ ልክ እንደ ሀብል ስለሆነ ሀብልን በአንድ ጊዜ ነበረ እየተረዳት። እንዴት አይኗን ማየት አይቼ መረዳት ያቅተኛል? እኔ ቆይ ምን አይነት ሰው ነኝ? በማለት እንደዚሁም ደግሞ ሀብል ለእሱ በጣም የምታስፈልገው ሴት እንደሆነ ስለተረዳ ሀብልን ከዛ ከእስር ቤት እንደምንም ብዬ ማስወጣት ይኖርብኛል በማለት ቆርጦ ተንስቷል። ነገር ግን ሀብል የነገረችው ነገር እውነት ነው ወይስ ሀሰት የሚለውን ነገር ለማረጋገጥ ወደ ወይዘሮ መነን ሲያመራ ወይዘሮ መነን ከሀብል የወላጅ እናቷ ጋር ቁጭ ብላ ነበር እየተመለከታት። እንግዲህ መነን ይህንን ነገር ስትመለከት እዝራን ስታየው በጣም ደንግጣ ቶሎውኑ ከዛ ሆቴል በመውጣት እዝራን ለብቻው አግኝታ ለምን እየተከታተላት እንደሆነ ስትጠይቀው እዝራ እኮ ለምን ትከታተለኛለህ? ከህይወታቸው እኮ ወጥቻለሁ በማለት ትነግረዋለች። ነገር ግን ሀብል የነገረችው ነገር እውነትና ውሸት መሆኑን ለማረጋገጥ ስለፈለገ ሁሉንም ነገር ነግሮ ይጠይቃታል። ምንንም እውነት እንደሆነና ሁሉንም ነገር እንዳደረገችው ትነግረዋለች። እዝራም በዚህ ነገር በጣም ስላዘነና ልቡ ስለተሰበረ እንደዚሁም ደግሞ እሱም ደግሞ የሀብልን የህይወት ታሪክ ማለትም የእሷን ህይወት እሱም ስለኖረው ስለዚህ እሷ ይህን ሁሉ መከራ የተቀበለችው እናቷ ስላልሆነች ነው። ቆይ እኔ ስለምንድን ነው ያንን ሁሉ መከራ ስቀበል የነበረው በማለት እዝራ ምናልባት እናቴ ስላልሆነች ይሆን ወይስ ደግሞ ምንድን ነው በማለት ትልቅ ጥያቄ ይፈጥርበታል። እንግዲህ እዝራ ወደ አባቱ ከሄደ በኋላ እናቱ እንደዛ ተቀጠቅጠውና በጣም ታሰቃየው የነበረው ለምን እንደሆነ አቶ እስክንድርን ይጠይቃቸዋል። እንግዲህ አቶ እስክንድርም ይህንን ነገር ማንሳት አስፈላጊ አይደለም፣ ሀብልም ደግሞ ከልጅነቷ በጣም ብዙ ፈተናና መከራ ያየች ልጅ እንደሆነች ከቤቷ በጣም ታስታውቃለች በማለት ይነግሩታል። እዝራም እንግዲህ ሀብል ላይ ያለው አመለካከት እንደተቀየረና ሀብልን በጣም እየወደዳት እንደሆነ ከዛ እስር ቤትም ደግሞ ሊያስወጣት እንደሚፈልግና እንደምንም ብሎ ደግሞ እንደሚያስወጣትም ለአቶ እስክንድር ይነግሩታል። አቶ እስክንድር አዝራ ላይ ያዩት ነገር ማለትም እዝራ እንግዲህ ከዚህ ቀደም ሀብልን በጣም እንደሚጠላት ነበር ሲናገር የነበረው። አቶ እስክንድር ይህንን ነገር በማየታቸው በጣም ደስተኛ ሆነው ሀብልን ከዛ ከእስር ቤት ቶሎ አስወጥቶ የልጅ ልጅ እንድታሳየኝ እፈልጋለሁ፣ እኔ የመሞቻ ጊዜ በጣም እየተቃረበ ነው በማለት ለእዝራ ይነግሩታል። እዝራ ግን አንተ አባቴ እንድትሞትብኝ አልፈልግም፣ ዶክተሮችም ደግሞ የአንተን እድሜ መወሰን የሚችሉት ማን ስለሆኑ ነው በማለት አባቱን ማጣት እንደማይፈልግ በጣም ባዝን ልብ ነበር ሲናገር የነበረው። ነገር ግን አቶ እስክንድር ምንም ቢሆን ግን ይህንን ማድረግ ይኖርብሃል በማለት እያስጠነቅቁታል። ይህንን ምክክራቸውን እየሰሙት ሜርሲና አጸደ እንግዲህ አጸደ ሜርሲ ላይ ትልቅ ተንኮል እየዘራችባት ትገኛለች። እንግዲህ እዝራም ወንድሟ እንዳልሆነና እንደዚሁም ደግሞ ሀብት ንብረቱን የግሉ ለማድረግ እየሞከረ እንደሆነ ሜርሲ እዝራን በጣም እንድትጠላውና እሱ ላይ በክፋት እንድትነሳበት ለማድረግ እየሞከረች ነው። እንግዲህ ሜርሲም የአክስቷን የአጸደን ሀሳብና ተንኮል እየተቀበለች እዝራን በጣም እንደጠላችው ገና ታሁኑ እያሳየችው ትገኛለች። ሀብልን ከእስር ቤት ስለማስወጣት ሲያወራ እኔን እስር ቤት ልታስገባኝ ነው አይደል በማለት ነገር ግን ይሄ መቼም ቢሆን አይሳካልህም እያለች እዝራ ላይ ስትጮህበትና ስትዝትበት ነበረ። እንግዲህ ቤት ውስጥ የተፈጠረው ግርግርና አለመግባባት ይህ ሁሉ ነገር የአጸደ እንደሆነው አቶ እስክንድር ስለተረዱ ይህን ሁሉ ነገር ያደረግሽው አንቺ ነሽ በማለት አጸደ ላይ ይጮህባታል። ሜርሲም እንግዲህ ለካ እናቴ እንደዛ ስታሰቃየና ስትበድል እየኖረችው ለካ ወድ አይደለም፣ እኔ ነገሩ የገባኝ አሁን ነው በማለት ሜርሲ ነገሩን በማስጎርጎር ለእዝራ ትናገራለች።
እዝራ እንግዲህ ሜርሲ የተናገረችው ነገር ትልቅ ጥያቄ ይሆንበታል። ቆይ ይሄንን ነገር ያለችውን ለምንድን ነው? ለምን ፈልጋ ነው? እኔ ወንድሙ አይደለሁም እንዴ? ቆይ ለምን እንደዚህ ትናገራለች? በማለት እዝራ ሲናገር ሜርሲ ይቅርታ አጸደም እሱን አናውቅም በማለት እዝራ ትልቅ ጥያቄ በውስጡ እንዲፈጠርበት አድርጋለች። ምናልባት ልክ እኔም ደግሞ እንደ ሀብል ወላጅ እናቴ ላትሆን ትችላለች የሚል ጥርጣሬ ያድርበታል። ሁሌ ሜርሲና አጸደ እዝራ ሀብልን ከዛ ከእስር ቤት እንዳያስወጣት የተቻላቸውን ለማድረግና እንደዚሁም ደግሞ እዝራን እስከ መጨረሻው ድረስ መወገድ አለበት የሚል ሀሳብ አላቸው። እንግዲህ ሁለቱም ፍቅራቸው ሀብት ንብረት ጋር ስለሆነ አጸደ በተለይ ደግሞ የቤቱን ሀብት ንብረት ሙሉ በሙሉ የራሷ ለማድረግ ስለምትሞክር አቶ እስክንድር እንኳን ታማሚ ነኝ የሚሉት የውሸታቸውን ሊሆን ይችላል። ሀብት ንብረቱን ለእዝራ ለማውረስ ሊሆንስ ይችላል በማለት ሜርሲ እንድትጠራጠርና አባቷ ላይ ያላት እምነት እንዲሸረሸር ለማድረግ እየሞከረች ነው። ሜርሲ እንግዲህ ይህንን ነገር በፍጹም ማመን አልችልም፣ ቆይ ምንድን ነው የምትነግሪኝ ነገር በማለት ይህንን በሰማች ቅጽበት እንግዲህ ሁለቱ አንድ ላይ ቁጭ ብለው ሲያወሩ ደግሞ ስትመለከት ምናልባት አጸደ የነገረቻት ነገር እውነት እንደሆነ በውስጧ ታምናለች። ስለዚህ ሁለቱንም ሳታምን ሜርሲ የራሷን መንገድ መከተል እንዳለባትና የራሷን መንገድ ለብቻዋ መጓዝ እንዳለባት ታስባለች። ስለዚህ ያላት አማራጭ አባቷን የኔን ድርሻ የሆነውን ሀብት ንብረቴን እንድትሰጠኝ ይፈልጋለሁ በማለት አቶ እስክንድርን ትጠይቃቸዋለች። አቶ እስክንድርም ይህ ሁሉ ሀሳብ የአጸደ እንደሆነ ስለገባቸው አጸደን ከዚህ ቤት እንድትወጭ ይፈልጋለሁ በማለት ያስጠነቅቋታል። ነገር ግን እኔ ከዚህ ቤት የትም ልሄድ አልችልም በማለት እንደዚሁም ሜርሲ ደግሞ አክስቴ ከዚህ ቤት አትወጣም በማለት ለአክስቷ ጠበቃ በመቆም አባቷን ትከራከራቸዋለች። እዝራ ቤት ውስጥ እየተፈጠረ ያለው ነገርም ብዙም ግልጽ ባይሆንለትም ነገር ግን እህቱ በዚህ ልክ ለምን እንደጠላቸውና እሱ ላይ ይህን ሁሉ ነገር እያደረገች ያለችው ለምን እንደሆነ ባይገባውም ነገር ግን እህቱን ማሳዘን ስላልፈለገ አሁን ላይ ሙሉ ትኩረቱ ሀብልን ከእስር ቤት ማስወጣት ላይ ይሆናል። በሌላ በኩል ደግሞ መነን የሀብልን የወላጅ እናት ሀብት ንብረት ለማግኘት ስትል ኩኩሻን ማለትም የጎዳና ሱሰኛ የሆነችውን ልጅሽ ናት በማለት ለሴትየዋ በማስተዋወቅና እሷን ደግሞ አሳልፋ በመስጠት በጣም በዛ ያለ ገንዘብ እንደምትቀበል እያሰበች ይህንንም ነገር በመናገር ልጅቱን አሳምና ሀብል ልጅሽ ማለት እሷ ናት ብላ ለማስተዋወቅ ወስና ትነሳለች። ነገር ግን ሀብል ከዛ እስር ቤት ውስጥ በቅርቡ መውጣቷና መፈታቷ ስለማይቀር ይህ ነገር ሊከሽፍባት እንደሚችል እርግጥ ነው። በዛ ላይ ደግሞ ሀብል እና ማለትም ስላወራችላት ሀብል እና እንደዚሁም ኩኩሻ በጣም በጣም የተለያዩ ሰዎች ሲሆኑ ኩኩሻ ምናልባት ይህንን ፈተና ልታልፈው አትችል ይሆናል። በዛ ላይ እናትየው የሆነ የሚያጠራጥር ነገር ከተመለከተች የዲኤንኤ ምርመራ ላደርግ ማለቷ ስለማይቀር መነን በዚህ ጉዳይ መዋረዷና መጋለጧ አይቀርም ማለት ነው። አሁን ላይ ሀብል እዛ እስር ቤት ውስጥ በጣም እየተጎዳች እና ከዛ እስር ቤት ውስጥም ደግሞ መውጣት እንደምትፈልግ ለእዝራ ስትነግረው ነበረ። እኔ በጣም ብዙ መከራና ሲቃይ እያሳለፍኩ ነኝ። ስለዚህ ይህ እስር ቤት ለእኔ አይገባኝም። ከዚህ እስር ቤት ውስጥ እንደምን ብለህ ልታስወጣኝ ይገባል። አንተ ለእኔ በጣም ታስፈልገኛለህ፣ እኔም ደግሞ ለአንተ አስፈልግሃለሁ በማለት እዝራ ከእስር ቤት እንዲያስወጣት እየጠየቀችው ነበረ። እዝራም እንግዲህ ሀሳቧን ተቀብሎ ከዚህ እስር ቤት እንደምንም ብዬ አስወጣሻለሁ በማለት ቃል ገብቶላታል። እንግዲህ እዝራ አሁን ላይ በሚያደርገው ሙከራ ሀብል ከዛ እስር ቤት ውስጥ በቅርቡ እንደምትወጣ ነው ማለት ነው። ሀብል ከእስር ቤት ከወጣች ደግሞ ታሳሪዋ ሜርሲ ልትሆን ትችላለች ማለት ነው። ምናልባት ደግሞ ሜርሲ እና አቤል ያደረጉት ተንኮል ሊጋለጥና ሁለቱ ራሳቸውን ነፃ ለማድረግ ሀብል ላይ ያጋፈጡት ነገር መልሶ ራሳቸውን ጠልፎ እንደሚጥላቸው እርግጥ ነው። ሀብል ከእስር ቤት ትውጣና ከወላጅ እናቷ ጋር ትገናኝልን። ይህ የሁላችንም ሀሳብ አስተያየት ነው። በአሁኑ ላይ የሚሰራው ድራማ ሁሉ ተንኮል፣ ሴራ እንደዚሁም ደግሞ ከገንዘብ ጋር እየተያያዘ ነገር እየሆነ በጣም አስቸግሯል። በዛ ላይ ደግሞ ምንም አይነት ፍትህ የሚታይበት አንድም ድራማ የለም ማለት ነው። ስለዚህ በድራማ ላይም ቢሆን ፍትህ እንድናይ እንፈልጋለን። ሀብል ከእስር ቤት ወጥታ ከወላጅ እናቷ ጋር ተገናኝታ ከእዝራ ጋር ደግሞ ጋብቻቸው ጸንቶ በፍቅር እንዲኖሩ እንፈልጋለን። ውድ የሀብል ድራማ ተከታታዮች እንደዚሁም የሀይሚ ዩቲዩብ ቻናል ቤተሰቦች ለቻናሉ አዲስ የሆናቸው ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ።
ቤተሰብ የሆናችሁ በጣም ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ።